ጤናስልን እንዴት ናችሁ? እንደምከረማችሁ ሼፍ ዮናስ ነኝ ከኢትዮ ሼፍ። ዛሬ ደግሞ በድጋሚ ተገናኝተናል። እንግዲህ በዚህ ሳይታችን እንግዲህ የተለያዩ ምግቦችን ያዘጋጀና እናንተ ቤታችሁ ያደረስን ያለ ነው። እንዲሁም ዛሬ ደግሞ አዲስ ምግቦችን ይዤላችሁ ቀርብ ያለው ዛሬ ደግሞ አዲስ ለየት ያለ ምግብ ትመለከታላችሁ። ይህ ምግብ እንግዲህ ሙሉን አሰራሩ www.ethiochef.com ላይ ገብታችሁ እዛ አሰራሩን ከነ ዝርዝር ጽሁፍ ታገኛላችሁ። እንዲሁም ደግሞ ዩቲዩብ ቻናላችንን ሰብስክራይብ ካረጋችሁ እንዲሁም የቪዲዮ ምልክቷን ጫን ካላችኋት በየጊዜው የምሰራቸው ቪዲዮዎች ለእናንተ ይደርሳል ማለት ነው። ዛሬ ቺክን ታንዶሪ የሚባል ከእርጎ ጋር ተቀላቅሎ የሚዘጋጅ የዶሮ አሰራር አሳያችኋለሁ። ይህን ስራ እንግዲህ ከኔ ጋር አብረን ስራ ቆይታ እናደርጋለን። የትም እንዳትሄዱ፣ ኢትዮ ሼፍ እናንተ ነው። እንግዲህ ይህን ምግብ ለመስራት የሚያስፈልጉ ግብአቶችን በአንድ ባንድ አሳያችኋለሁ። የመጀመሪያው ግብአታችን እንግዲህ የዶሮ እግር ነው። እንዲሁም ደግሞ እርጎ እንጠቀማለን። እንዲሁም ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት ያስፈልገናል። የተፈጨ ዝንጅብል ወይ ደግሞ የተፈቀፈቀ መጠቀም ቻላችሁ ማለት ነው። እንዲሁም የደቀቀ ፐርስሊ ያስፈልገናል። ጨውና እንዲሁም ቁንዶ በርበሬ እንጠቀማለን ማለት ነው። በዚህ እንግዲህ ዶሮን በደንብ አገን ከለወስነው በኋላ መጨረሻ ትንሽ ሚጥሚጣ አድርገን ላዩን ካያያዝነው በኋላ ፍሪጅ ላይ አድርገን ማሳደር አለብን ማለት ነው። እንግዲህ እኛ የአድሮ የተቀመጠ ስላለ እናንተ ካሳያችሁ በኋላ ግን ተዘጋጅቶ ያደረውን ምግብ እንጠቀማለን ማለት። ስለዚህ የመጀመሪያ እንዴት ተደርጎ ተዘጋጅቶ ፍሪጅ እንደሚያድር አሳያችኋለሁ። የመጀመሪያው ስራችን የሚሆነው እዚህ ዶሮ እግር ላይ ወይም ዶሮ ላይ እነዚህ ግብአቶች ጨምረን አንድ ላይ ማዋሃድ ነው። የመጀመሪያው እርጎንም እንዳናደርግበት እርጎ እናደርግበታለን። 3 ሾርባ ማንኪያ ተኩል እርጎ እናደርጋለን። እንዲሁም ደግሞ ግማሽ ሾርባ ማንኪያ ነጭ ሽንኩርት እንጨምራለን። እንዲሁም እዚህ ጋር እንደምታዩት የደቀቀ ፐርስሊ ቅጠል ይገባል። ጨው እናደርጋለን። የተፈጨ ዝንጅብል ጨምርበታለን። እንዲሁም ትንሽ ሚጥሚጣ በሻይ ማንኪያ ግማሽ ያክል፣ እንዲሁም ቁንዶ በርበሬ አደርጋለን ማለት ነው። ከዛኛው መለወስ ነው። እናንተ በእጃችሁ መለወስ ትችላላችሁ፣ ጓንት ማድረግ ትችላላችሁ። እኔ አሁን ጓንት አደርግና እንዴት አድርገን እንደሚለወስ አሳያችኋለሁ። እሺ እንግዲህ የእጅ ጓንት አድርጌ ተመልሻለሁ። እንግዲህ ለመቀላቀልና እንዲመቸኝ ነው። በደንብ አድርገን እናንተ ጓንት ባይኖራችሁ በእጃችሁ መለወስ ይቻላል። ከተደረገ በኋላ ትንሽ ዘይት ጠብ እናደርግበታለን። በዚህ መልክ ከተለወሰ በኋላ እንግዲህ እንደምትመለከቱኝ በዚህ መልክ ዶሮ ተቀሟል። ይሄ ተጨማሪ ጣዕም እንዲያገኝ ወይ ደግሞ ማሪኔሽን ይባላል። ማሪኔት ሲደረግ ዶሮ ውስጡ በደንብ አድርጎ ግብአቶቹ ይገቡና ጣዕም ይሰጣል ማለት ነው። እንግዲህ ይሄኛውን ፍሪጅ እናሳደረውና ከታደረን በኋላ እንዴት አድርገን እንደምንሰራው ትመለከታላችሁ። እሺ እንግዲህ አሁን ልናበስለው ነው። የመጀመሪያ ስራችን የሚሆን ምንድነው? ብዙ ጊዜ በቅቤ ነው የሚበስለው፣ ግን ቅቤ ጨምሩ ትንሽ ቶሎ ቅቤ እንዳይቃጠልባችሁ በመጀመሪያ ዘይት ከታች ማድረግ በጣም ተመራጭ ነው የሚሆነው። ቅቤው ተቃጥሎ ጣዕም እንዳይቀየርባችሁ ማለት ነው። በዚህ መልክ ካደረግን በኋላ ያ 25 ግራም ያክል ቅቤ እናደርጋለን። እንደምትመለከቱት እንግዲህ ቅቤና ዘይቱ እዚህ ጋር ግሎልኛል ወይ ቀልጧል። ከዛ በኋላ የዶሮ አሁን እያመጣው እዚህ ላይ እናደርጋለን። ይህን ካደረግን በኋላ በዚህ መልክ እንግዲህ ዶሮ በስላል። አሁን እዚህ ጋር የምትመለከቱት ግብአቱን እዚህ ላይ ትንሽ ዘይት ጨምርና አቀጠውና በኋላ ዶሮውን በማገላበጥበት ሰዓት ከላይ በማንኪያ በብሩሽ የቀባው ዶሮውን ጥሩ ከለር ሊይዝ አደርገዋለሁ ማለት ነው። አሁን ዶሮአችን እንዲበስል እንከር ነውና እናቆየዋለን። 15 ደቂቃ ይፈጃል። የትም እንዳትሄዱ ጠብቁ። ዋው አያችሁት እንደሚያምር በጣም ቆንጆ ነው። እየበሰለ ነው። የበዛበት ማጣፈጫው ላይ ከላይ እየቀባ እንደዚህ በጣም እንዲኖር እናደርጋለን። 5 ደቂቃ በኋላ እንዴት ነው የሚቀረው አሳያችኋለሁ።
ቤተሰቦቻችን እንግዲህ ያው ዶሮ ከበሰለ በኋላ ያበሰልኩ መጥበሻ ላይ ትንሽ እርጎና ቅቤ እንዲሁም ደግሞ አንድ ቁንጣሪ ፐርስሊ አድርጌ አንተክትኬዋለሁ። ሶሱን እንደዚህ መልክ ከሰራው በኋላ በጨውና ቁንዶ በርበሬ አጣፍጬ ላዩ ላይ እንደዚህ አድርጌ አፈሰዋለሁ። ትንሽ እርጎ፣ ፐርስሊ፣ ጨውና ቁንዶ በርበሬ አድርጋችሁ ሶሱን እንዲህ መስራት ነው። በጣም ደስ ሽታ ይሸተኛል። በዚህ መልክ እንግዲህ ለራት ወይም ደግሞ ለምሳ የሚሆን የዶሮ አሰራር ዛሬ ተመልክተናል። ይህን አሰራር እንግዲህ በዌብሳይታችን ላይ ስትገቡ ታገኙታላችሁ። እንዲሁም የዩቲዩብ ቻናላችን ላይ በቪዲዮ ታገኛላችሁ። አፑንም ካወራችሁ ሁሉ ምግቦች በአጠቃላይ አሰራራቸውን፣ ግብአታቸውን በሙሉ ስለምታገኙ ሁለኛ ቤተሰቡ ነው። ኢትዮ ሼፍ እናንተ ነው። ከዚህ በኋላ ምግብ መስራት በጣም ቀላል ነው የሚሆነው። ሁሉ ቤታችሁ የተገኘን ምግብ እናስተምራችኋለን። ኢትዮ ሼፍ መልካም ቆይታ።